ከተሜነት የሰው ልጅ የብልጽግና መዳረሻ ነው። የኢትዮጵያ አይደለም፣ የዓለም። የከተሜነት ስልጣኔ መገለጫ ንጹህ ጻዕዳና ማራኪ ውበትን መላበስ፣ ለኑሮ ዘይቤና ለእርስ በርስ መስተጋብር ምቹነት ያላቸው መሰረተ ልማቶችና ተቋማት መናኸሪያ። የሀገራችን የኮሪደር ልማት በአዲስ አበባና በመላው ከተሞቻችን የተሸፈነውን የወየበውንና የሚጎረብጠውን ሀብትና ውበት የገለጠ ሆኗል። ለተሽከርካሪዎች ፍሰት ምቹ መንገዶች፣ ለእግረኞች አስተማማኝና ከአደጋ ስጋት ነፃ መንገድ፣ ከፈለጉ በብስክሌት፣ ሰፊና ውብ እይታ፣ በካሜራ እይታና በማራኪ መብራቶች ምሽቶች ከስጋት ወደ ደህንነት ምቾት የተቀየሩበት፣ ለከተማዊ አገልግሎቶች ንግድና ሥራ ፈጠራዎች ምቹ ከባቢዎች፣ የተንጣለሉ የፓርኪንግና ትራንስፖርት ተርሚናሎች፣ ለልጆችና ለመንፈስ እርካታና ፋታ የሚሆኑ ጽዱና ውብ ፓርኮችና ስፍራዎች፣ ጤናማና ጸዳላቸው የተገለጡ ወንዞች፣ የዜጎችን ክብርና ጤናማ ሕይወት ያስጠበቀ የከተሞቻችን የኮሪደር ልማት የኢትዮጵያ ማንሰራራት ናቸው። የድህነትን ታሪክ ሰብሮ ራስን ለመቻልና ለሥራ ፈጠራ የሚተጋ የከተማ ልማት ፕሮጀክቶች ስኬት የተመዘገበበትም ነው። ሀገርን በመንገድ መቀነት ያስተሳሰረ የለውጥ ጉዞ ፍጥነትን ከምቾት ጋር አጣምረው ያሰቡበት የሚያደርሱ የኤክስፕረስ የፍጥነት መንገዶች የለሙበት፣ በአገልግሎት ጥራትና ገቢን በመሰብሰብ የከተሞች አስተዳደሮችን ያሳለጠ የስማርት ሲቲነት ጉዞ። ይህ ሁሉ የከተሞችና መሰረተ ልማት ስኬታማ የሪፎርሙ ስራዎች ለኢትዮጵያ መንሰራራትና አመርታ ታላቅ ጎሆን የቀደደ ሆኗል። ኢትዮጵያን ከፍ አድርጎ አሳይቷል።